ሰላም ወገኖች እንዴት ናችሁ? አለሁላችሁ። ሸዋሸዋ በእኔ ላይ ጉዳዩ እንደዚህ ነው። ለማንኛውም ሼር አድርጉት፣ ላይክ አድርጉት፣ ኮፒ ሊንክ አድርጉት። ስራ መስራት እናበረታታለን፣ ሌብነትን እንጸየፋለን። ዋናው ነገር ይሄ ነው። ሌላው አንድም ሁለትም ሶስትም ወገን ከሌቦች መታደግ ከቻልኩ እኔ እድለኛ ነኝ ማለት ነው። የሆነው እንደዚህ ነው። መቼ መሰላችሁ? ይሄ በሩ የቆየ በሰበሰ ነው ታሪኩ። ግን እኔ ጋር ደውለው ሊበሉኝ የነበረው መቼ መሰላችሁ? በ21 8ኛ ወር 2017 እዩልኝ። እንግዲህ አሁንም እንደ አዲስ ያረሳስተው በዚህ ጉዳይ ላይ ዘረፋ ጀምረዋል። ይህንን ጉዳይ ይመለከተኛል ያለ ፖሊስ ቢሆን ንግድ ባንክ ቢሆን የፈለገው አካል ይሄ ጉዳይ ይመለከተኛል ካለ ስልክ ቁጥራቸው መስጠት ይችላሉ። ቴሌሄዶ ሪከርዱን ትክክለኛ መሆኑን ቼክ ማድረግ ይችላሉ። ምንድነው እንዳወቅኩባት ስታውቅ ሙልጭ አርጋ ነው የሰደበችኝ። ከነስድቧ ሪከርዱን አሰማቸዋለሁ። ያሉት ምንድነው ከኢትዮጵያ ንግድ ባንክ ብራንች ነው የምንደውለው አለኝ። ገና እኔ ከኢትዮጵያ ንግድ ባንክ ብራንች ነው ሲለኝ ሪከርዷን ተጫንኩት። ምን አልከኝ አልኩት እንደገና። ከዛ ያለው ነገር አወራኝ። ሞባይል ባንክ ተጠቃሚ ነው ደንበኛችን ምናምን አለኝ። አዎ በቃ ዋሌትና ምንድነው መስተካከል አለበት ምናምን አለኝ። እሺ ምናምን አልኩት። በቃ ፈቃደኛ ከሆኑ ወደ ተረኛ ቴክኒሻል እንልኩታለን አለ። እሺ አልኩት። እሱ ኃይሎ ጤና ይስጥልኝ ምናምን አለች። እንዳለ ነው ማሰማችሁ። ከዛ እኔ እንደምትለው ከዛ የሞባይል ባንኪንግ ኮዶትን ደንበኛችን እሱ ላይ ያስገቡ ለኔም እንዳይነግሩኝ ትላለች ደግሞ። ብቻ የማታለያ ዘዴያቸው እውነት ነው የሚመስለው። ወገን ተጠንቀቁ። ይሄ እኮ የቆየ ነው በጣም ያረጀ ነው ምናምን ትሉ ትችላላችሁ። እውነት ነው የቆየ ነው፣ ግን ተዘናግቶ አሁንም ጀምረዋል። ስለዚህ ወገን ተጠንቀቁ። ሙሉን ሪከርዱን ነው ማሰማችሁ ከነስድቡ ማለት ነው። ስለዚህ ወገን እንጠንቀቅ። ሙሉን ቪዲዮን ሙሉን ሳውንዱን አሰማችኋለሁ። ፎርም እንዲሞሉ አጭሬጅ ምልክት ልከንሎት በቅርንጫፍ ተገኝተው ምላሽ ስላልሰጡንና የሚሞሉበት ቀነ ገደቡ ስላበቃን የተደወለሉ። እሺ ታዲያ እነሱ ሞባይል ባንኪንጉን አስከፍተው ሲገለገሉ በአፕሊኬሽን ወጣን። በአፕሊኬሽን ለዚህ ፎርም አሞላል ሂደት እንዲያመች በማለት ማኔጅ አሊያም ዋሌት የሚል ዝርዝር አካተንሎታል ማለት ነው። በዛ መሰረት ፎርሞትን አክቲቭ ማድረግ ይችላሉ ማለት ነው። እሺ ታዲያ ኢንፎርም አክቲቭ ለማድረግ ያሉበት ቦታ የዋይፋይ አገልግሎት ማግኘት ይችላሉ። አይ አልችልም። ዋይፋይ ያሉትም እርሶ በዳታ ነው የሚገለገሉት። በዳታ ከሆነ ቀሪውን ፎርም ተረኛው ኦፕሬተር ሰላማችሁ እንዳሻው ታስሞሎታለች። መስመር ላይ ጠብቁን። ሄሎ አቤት። ጤና ይስጥልን። እግዚአብሔር ይመስገን። ተረኛው ኦፕሬተር ሰላማዊት እንዳሻው ማስተናገዶች ደንበኛችን ታዲያ ፎርም አሞላል ሂደቱን ግልጽ ሆኖሎታል። እስቲ ንገሪኝ አንቺ። በለቀኑት ፎርም አሞላል ሂደት እዛ ላይ ዋሌት አሊያም ማኔጅ የሚል አማራጭ ተካቶሎታል። በዛ መሰረት ከጊዜዎች ላይ ከ3-5 ደቂቃ ካለው እንዲህ በመነጋገር አክቲቭ ማድረግ ይችላሉ ማለት ነው። እሺ ታዲያ በዳታ ከሆነ ምናልባትም እኔና እርሶ እየተነጋገርን ዳታ ሊቆራረጥብን ስለሚችል ከዚህ ከምንነጋገርበት ስልክ ውጭ የሆነ ሌላ ለመነጋገሪያነት የሚሆን ስልክ አለው? እርሶም ሆነ የወዳጅ ዘመድ ስልክ? አይ የለም አጠገቤ። ስለዚህ በዳታ ምን ሞክረው ይሆናል ማለት ነው። በቅድሚያ ለመደማመጥ እንዲያመቸን ስልኮትን ላውድ ስፒከር ላይ ያድርጉና ዳታዎትን ኦን ያድርጉልን። እሺ ዳታዎትን ኦን ካደረጉ በኋላ ታዲያ የኢትዮጵያ ንግድ ባንክ ሎጎና አርማ ወዳለበት አፕሊኬሽን ላይ ሄዱልን። እሺ አፕሊኬሽኑ ላይ ሲሄዱ ታዲያ በቅድሚያ የምስጢር ቁጥር አስገብተው ዲቴክት ነው የሚጠይቁት። ለኔም ሳያሳውቁ በጥንቃቄ ያስገቡና ክፍት ያድርጉ አፕሊኬሽኑን። እሺ በመቀጠል ታዲያ እዛ ላይ መደበኛ ዝርዝሮችን ያመጣሉታል። ያመጣሉት ዝርዝሮች ላይ ታዲያ ማኔጅ የሚል አማራጭን ይፈልጉልን። እሺ እሺ ማኔጅን አገኙ።
ማኔጅን አገኘው ደንበኛችን። አዎ እሺ ማኔጅን ሲመጡ ታዲያ በስሩ ሁለት ክፍት ባለ ቦታዎችን ይዘውሎት ይመጣል። የላይኛው ክፍት ባለ ቦታ ሰፋ ያለ ነው አይደለ? አዎ አንቻት ነው ግማታም ድምቅም ሸታታ